ሰነፏ ልጅ ከረጅም ዘመናት በፊት ከሁለት ሴት ልጆቹ ጋር በሩቅ አገር የሚኖር አንድ አባት ነበረ። አንደኛዋ ልጁ እጅግ ጎበዝ ስትሆን ሌላኛይቱ ግን በጣም ሰነፍ ነበረች። እኔ በጣም እየደከመኝ ነው። ምንም እየረዳሽኝ እኮ አይደለም። ምን ማለትሽ ነው? ራስሽ እየጸዳሽ አይደል እንዴ? ደሞ ለምብዬ ነው እንደዚህ የሚያምሩ ልጆችን ማቆሽሻው። ሽማግሌው አባታቸው ጠንካራ ሰራተኛ ነው። ቢሆንም ግን እጅግ ይደክመው ነበር። በየቀኑ ማታ ማታ ከሾርባና ትንሽ ዳቦ በቀር የሚያበላቸው አልነበረም። አንድ ቀን አባታቸው ታዲያ ለልጆቹ እንዲህ ሲል ጥያቄ ያቀረበላቸው። የኔ ልጆች ሁለታችሁንም እንዴት አድርጌ በጣም እንደምወዳችሁ ታውቃላችሁ። አሁን ትልልቅ ልጆች ሆናችኋል። ይሄ ማለት ብዙ ኃላፊነት መውሰድ የምትጀምሩበት ጊዜ ነው ማለት ነው። ስለዚህ አዲስ ስራ ፈልጋችሁ መስራት መጀመር አለባችሁ። በጣም ትክክል ነው አባባ። ስራ መጀመር ፈልጋለሁ። አንቺስ ምን ታስቢያለሽ? ሳስበው አባባ እሷ ስራ ትፈልግ፣ እንደዚህ አይነት ነገር እሷ ነው የሚመቻት። እኔ ለምን እዚሁ ቤት ቁጭ ብዬ ስራ አልሰራም? የቤት ስራ። ታዲያ አባታቸው ልጆቹን ለስራ እንደጓጓይቶ እጅግ ደስ አለው። በነጋታው ጎበዟ ልጅ ስራ ፍለጋ ከቤት ልትወጣ ስትል አባቷ እንዲህ ብሎ መከራት። የኔ ልጅ ማንም እርዳታን ቢጠይቅሽን ቢያትበይ፣ ሁሉ ጊዜም ቢሆን ጠንካራ ሰራተኛ ሁኚ። የተሰጠሽን ስራ ባለሽ አቅም ሁሉ በደንብ ጠንቅቅ አድርገሽ ስሪ፣ አትለግሚ። በፍጹም ስንፍና አጠገብሽ እንዳይደርስ። በጣም አመሰግናለሁ አባባ። መቼም ቢሆን የመከርከኝን አረሳውም ብላ ሄደች። ጎበዟ ልጅ ስራ ፍለጋዋን ስትጀምር የቤቱን የየዕለት ስራ ለኔ ተውልኝ ብላ የነበረችው ሰነፏ ልጅ ግን በስንፍናዋ ቀጥላ ቤቱን ሳታጸዳ ከቀን ወደ ቀን እየቆሸሸ እየተዘበራረቀ ላም የወለደችበት አስመሰለችው። ጎበዟ ልጅ ስራ ፍለጋ ወዲያ ወዲህ ብትልም የሚቀጥራት ሰው አጣች። ከጥቂት ቀናት በኋላ አንድ ቅርንጫፉና ስሩ የደረቀ ዛፍ አየች። ዛፉም ወዲያው ሲያያት አንቺ ልጅ እባክሽ የደረቀውን ቅርንጫፍ ልታጸጅልኝና ውሃ ልታጠጪኝ ትችያለሽ አላት። ወዲያው ጎበዟ ልጅ የደረቀውን ቅርንጫፉን አጸዳችለት። እጇ እስኪቆስል ቆሻሻውን ሁሉ ጠራረገችለት። ለራሷ የያዘችውን ውሃ ሳትሰስት አጠጣችው። በጣም አመሰግናለሁ። ለራስሽ እኮ ግን የምትጠጪው የለሽም። ኧረ ግድ የለም፣ እርዳታን ፈለግ ረዳው። እኔ ትንሽ መንገድ ብሄድ ውሃ አገኛለሁ፣ ችግር የለም። ጎበዟ ልጅ ትንሽ እንደተጓዘች አንድ ስንጥቅጥቅ ያለ ከድንጋይ የተሰራ የእሳት ማብሰያ አገኘች። እባክሽ አንቺ ልጅ ብትጠግኝና ብታስተካክይኝ ቆንጆ ይሆናለሁ ብሎ ጠየቃት። ታዲያ ይቺ ጎበዝ ልጅ ካጠገቧ ጭቃ አንስታ የተሰነጠቀውን ቦታ ሁሉ ደፈነችለት። በጣም አመሰግናለሁ። አይ ለኔ ብለሽ እኮ በጣም ቆሽሽ። ኧረ ችግር የለውም፣ እርዳታን ፈለግ ረዳው። ቆሻሻ ደግሞ ይጸዳል፣ ጉዳት የለውም። ጎበዟ ልጅ ያማረበትን ድንጋይ ማብሰያ ትታ ጉዞዋን ቀጠለች። ትንሽ እንደተጓዘች አንድ የሚያምር ጠቦት አገኘች። ችግሩ ግን ከእግር እስከ ራሱ ጥቁር ብሎ ከሰል መስሏል። እንዴት ነሽ? ሳላውቅ ከሰል ውስጥ ገብቼ ቆሽሻለሁ። በዚህ በሐይቁ በደንብ ልታጥብኝና ልታጽጂኝ ትችያለሽ አላት። ጎበዟ ልጅ ጠቦቱን ጥሩ አድርጋ አጠበችው። ጠቦቱም እንደ በፊቱ ነጭና ለስላሳ እስኪሆን ድረስ ጸዳ። በጣም አመሰግናለሁ። ለኔ ብለሽ ልብስሽ ብስብስ አለ እኮ። ችግር የለውም፣ እርዳታ ፈለግ ረዳው። እኔም በሰበቡ ቆሽሼ ነበር፣ ታጠብኩ። ጎበዟ ልጅ ጉዞዋን ቀጠለች። በመሸም ጊዜ አንድ 7 የተረት እናቶች የሚኖሩበት ቆንጆ ቤት አየች። ዋው ሲያምር! ቀስ ብላ ወደ ቤቱ ገባች። ቤቶች ይቅርታ ሳላስፈቅድ ገባው። ለኔ የሚሆን ስራ ካለ ፈልጌ ነበር የመጣሁት። የኔ ቆንጆ ከፈለግሽ እዚህ መተሽ መስራት ትችያለሽ። እዚህ ቤት ውስጥ 7 ክፍሎች አሉ። 6ቱን ማጽዳት ትችያለሽ። 7ኛ ውስጥ ግን በፍጹም እንዳትገቢ።
ጎበዟ ልጅ ስራዋን ተቀብላ 6ቱን ክፍሎች በትጋት በየቀኑ ማጽዳት ቀጠለች። ለ1 ዓመት ሙሉ ግን ልክ ደጋጎች እናቶች እንዳሏት ወደ 7ኛው ክፍል ውስጥ አልገባችም። በቂ ገንዘብ ስታጠራቀም አሰሪዎቿን ወደ ቤተሰቦቿ ለመሄድ ፍቃድ ጠየቀቻቸው። በሚገባ ልጄ ወደ ቤትሽ መሄድ ትችያለሽ። ግን አንድ ጥያቄ ልጠይቅሽ፣ ለምን ይሁን 7ኛው ክፍል ያልገባሽው? በምንም ሁኔታ አባቴ ስራዬን አክብሬ በስነ ስርዓት እንድሰራ መክሮኛል። እዚህ ከእናንተ ጋር ባሳለፍኩት ጊዜ 6ቱን ክፍሎች በስነ ስርዓት አስጂ ስላላችሁኝ ለዛ ነው 7ኛው ክፍል ያልገባሁት። ነይ ልጄ፣ ለዚህ ጠንካራ ሰራተኝነትሽና ታማኝነትሽ ልንሸልምሽ እንፈልጋለን። ነይ። ደጋግ እናቶች ወደ 7ኛው ክፍል ውስጥ እንድትገባ ጋበዟት። ልጅቷም ወደ ክፍሉ ውስጥ ስትገባ በርካታ የወርቅና የብር ሳንቲሞች ተመለከተች። አሁን የሚታዩሽ ሳንቲሞች ላይ እንደፈለግሽ ተንከባለይ። አላይሽ ላይ የሚጣበቀው ሁሉ ያንቺ ይሆናል አሏት። ጎበዟ ልጅ የምትችለውን ያህል በወርቅና በብር ሳንቲሞች ላይ ከጥግ እስከ ጥግ ተንከባለች። በተጣበቁት ሳንቲሞች አምራና ደምቃ ደንበኛ ዘናጭ ልጅ ሆነች። ከዛም በኋላ ደጋግ እናቶችን ትታ ወደ ቤተሰቦቿ አቀናች። ያጠበችውን ጠቦት ባገኘችው ጊዜ መላ አካሉ በእንቁ ተጥለቅልቆ ነበር። ባለፈው ጊዜ ያደረግሽልኝን ውለታ ፈጽሞ አልረሳውም። እባክሽን የምትችይውን ያህል እንቁ ውሰጂ አላት። ጎበዟ ልጅ ጠቦቱን አመስግና እጇንና አንገቷን በእንቁ ሸፈነቻቸው። ከዚያም ጉዞዋን እንደቀጠለች ከዚህ ቀደም የጠገነችውን የድንጋይ ማብሰያ ያገኘችው። ባለፈው ጊዜ ያደረግሽልኝን ነገር መቼም አልረሳውም። ባክሽን ዛሬ ደግሞ እኔ ከዚህ ትኩስ ዳቦና ኬክ እንዳሻሽ እንድትወስጂ ልጋብዝሽ አላት። ጎበዟም ልጅ የድንጋይ ማብሰያውን ከሰጣት ትኩስ ዳቦ በልታ የቀረውን ወደ ቤቷ ለመውሰድ ጉዞዋን ቀጠለች። ትንሽ እንደተጓዘች የረዳችውን ዛፍ አየችው። ቅርንጫፉ ሁሉ በፍሬ ተሸፍኗል። የኔ ልጅ ባለፈው ጊዜ እንዴት እንደረዳሽኝ መቼም ቢሆን አልረሳውም አላት። ከዚህ ከወይን ጭማቂ የፈለገችውን ያህል እንድትወስድ ጋበዛት። ጎበዟም ልጅ ዛፉን አመስግና በስተመጨረሻ ወደ ቤቷ ደረሰች። አባቷና ሰነፏ እህቷ በደስታ ከበር ተቀበሏት። ዕቃ መያዣዋን በሙሉ ወርቅና እንቁ ሞልቶት ነበር። ይሄኔ ሰነፏ ልጅ የእህቷን እንዲህ በጣም ሀብታም መሆን ስታይ እጅግ ቀናች። እኔም ከዚህ በላይ ነው ሀብታም መሆነው። ሂጂ ስራ ልፈልግ። ይህንን ብላ ለአባቷ ከቤት ወጥታ ስራ እንደምትፈልግ ነገረችው። እሺ የኔ ልጅ፣ ግን ቤት ውስጥ እንኳን አትሰሪ፣ እንዴት አድርገሽ ነው ውጪ ስራ የምታገኙ? ይህንን የአባቷን ንግግር ሳታስጨርስ ወጥታ ሄደች። ቀንም ማታም ከተጓዘች በኋላ ከመንገዱ ዳር ስትደርስ አንድ ቅርንጫፉ የደረቀ ዛፍ አገኘች። እንድትረዳው በማሰብ ቅርንጫፉንና የደረቀው ቅጠል እንድታጸዳለት ለመናት። አታስቀኝ። በዚህ ቃጠሎ ያንተን ቅርንጫፍ እንዳጸዳለት ትፈልጋለህ? በዛ ላይ ጸጉር ይበላሻል። ቻው። ትንሽ እንደተጓዘች አንድ በጣም የተጎዳ የድንጋይ ማብሰያ አየች። ማብሰያውም እንድትጠግነው በተማጽኖ ጠየቃት። ላንተ ብዬ እንደዚህ ለስላሳ እጆቼ እንዳቆሽሽልህ ትፈልጋለህ? በዛ ላይ ጥፍሬ ይበላሻል። ቻው። ሰነፏ ልጅ የድንጋይ ማብሰያውን ሳትረዳው ቀረች። ከዚያም ሄድ እንዳለች አንድ በጥላሸት የቆሸሸ ጠቦት አገኘች። ጠቦቱም እንድታጥበው በተማጽኖ ጠየቃት። ኢጭ! ምን ይመስላል? ዞር በል ከዚህ ቆሻሻ። ጉዞዋን እንደቀጠለች አንድ እጅግ ትልቅ ቤት ገጠማት። ሰነፏም ልጅ ይህን አጋጣሚ ተጠቅማ ስራ ሰጡኝ ብላ ጠየቀች። የሰባቱ ተረት እናቶች መሪ ለ1 ዓመት እንድትቆይ እና ከቤቱ ክፍሎቹም 6ቱን ብቻ እንድታጸዳ ጠየቀቻት።
በመቀጠልም እንዲህ አለቻት። ልትረሺ ግን የማይገባው ነገር በፍጹም 7ኛው ክፍል ውስጥ መግባት የለብሽም። ሰነፏ ልጅ እንደ ነገሩ ከላይ 6ቱን ክፍል ለተወሰኑ ወራት ስታጸዳ ቆየች። ነገር ግን አንድ ቀን ጉጉቷ በእጅጉ አሸነፋትና 7ኛው ክፍል ውስጥ ገባች። ከክፍሉም ውስጥ የወርቅና የብር ሳንቲሞች ሳይሆን ንብና የሌሊት ወፍ ነው የጠበቃት። ንቦቹም ሰነፏን ልጅ በጠባሳ እስክትሆን ድረስ መላ ሰውነቷን ነደፏት። ልጅቷም በጣም ስለተጎዳች በከባድ ድንጋጤ ቤቱን ጥላ ወደ አባቷ ቤት ፈረጠጠች። በመንገዷም ላይ ሳለች ከዚህ ቀደም እርዳታ የጠየቃትን ጠቦት አገኘችው። ጠቦቱም በእንቁ ተጥለቅልቆ ነበር። የተወሰነ እንቁ ባገኝ ብላ ጠቦቱን ለመያዝ ጣረች። ነገር ግን ጠቦቱ አምልጧት ሮጠ። በከባድ ድካም ውስጥ ሆና መንገዷን ቀጠለች። ትንሽ እንደተጓዘች አልረዳህም ያለችውን የድንጋዩን ምድጃ አገኘችው። በምድጃውም ላይ ትኩስ ዳቦች ተረድረው ነበር። ዳቦ መውሰድ አስባ ስትቀርበው ምድጃው በጣም ጋለና እጇን ለበለባት። ከዚያም ሸሽታ እንደሮጠች ያንን ልትረዳው ያልፈለገችውን ዛፍ አገኘችው። የዛፉም ቅርንጫፎች የሚያምሩ ፍሬዎች ተንጠልጥለውበት ነበር። ሰነፏም ልጅ እንደለመደችው ፍሬዎቹን ለመልቀም ስታስብ ዛፉ ወደ ቀኝ ዘንበል አለ። እሷም ወደ ቀኝ ውስጥ ተጠጋ። በዚህን ጊዜ ዛፉ ደግሞ ወደ ግራው ዘንበል አለ። ብዙ ሸወዳት። ብዙ ብትጥርም ምንም ፍሬ ልትይዝ ባለመቻሏ ተስፋ ቆርጣ ጉዞዋን ቀጠለች። ሲያበሳጭ ብላ አለች። ያለማቋረጥ ለ2 ሙሉ ቀን ተጉዛ ቤቷ ደረሰች። አባቷና እህቷ ሰነፏን ልጅ ቁሽሽ ብላ ተጎድታ ተጎሳቁላ እየመጣች እንደሆነ ተመልክተው እጅግ አዘኑ። እሷም አንድ በአንድ ምን እንዳጋጠማት በብዙ ቁጭት ተረከችላቸው። እንዴት እንደተጎዳ ማመን ነው የማትችሉት። የኔ ውድ እህት አሁን የገባሽ ይመስለኛል ጠንካራ ሰራተኛ ምን ማለት እንደሆነ። በዚህ ምድር ስንኖር ታማኝነትና ጠንክሮ መስራት ነው የሚያሸልመው። ይህንን ሁል ጊዜ ልታስታውሽ ይገባል አላት። በእርግጥም ከዚህ ጊዜ በኋላ ስራ ፈትና ሰነፍ መሆን አቆመች። ሁለቱ ትማማቾች በርትተው በመስራት ብዙ ሀብትን ሰበሰቡ። ይህም ቤተሰብ ከዚያን ጊዜ ጀምሮ በሰላምና በደስታ ኖሩ።